ሃይ ጋይስ ተነስተልን እንዴት ናችሁ? ሁሉ ሰላም። እስኪ ዛሬ ደግሞ ወርክሾፓችን በደንብ እናሳያችሁ። ይህን ይመስላል። ከጀርባ እንደምትመለከቱት በጣም የሚያማምሩ መጅልሶች፣ ፍሬሞች ያው አዲስ ወደ ክፍለ ሀገር የምልከው መጅልስ ይሄን እንደምትመለከቱት ይኸው ፍሬሙ ጎልደን በነጭ ነው። ግራውንዱ ደግሞ ጥቁር ጨርቁ ወደ አረንጓዴ ነገር የሚወስድ ነገር እንደምትመለከቷቸው እነዚህ አረቢያን መጅሊሶች ወደ ክፍለ ሀገር ወደ ሻሸመኔ የሚላኩ ናቸው። በጣም ነው የሚያማምሩት። በጣም ጽድት ያሉ ስራዎች ናቸው። እንደምትመለከቷቸው ይህንን ይመስላል። ያው ይሄ ቦንድ ነው ባለ 16 ከፍተው 16 ነው። ባይዘው ምንም 12 13 ምናምን የሚባል ነገር የለም። በገመድ ነው ጠርዙ ላይ። ይኸው እነዚህ ፍራሾች ናቸው። እቺ ደግሞ የመሃል ቴብል ጽድት ያለች በመሃል ቴብል ናት። እቺ ደግሞ ያው ጎልደን በነጭ ነው። እሱም ከሱ ጋር ማች እንዲሆን ተደርጎ የተሰራው በጣም ሰፊ ነው። ሌላው ገበያ ላይ ከሚሰራ ለየት አድርገን ነው የምንሰራው። በጣም ሰፋፊ ናቸው። ባይዘው ይኸው እንደምትመለከቱት ይሄን 80 በሜትር ከ20 ነው የመሃል ቴብል ብቻ የተሰራው። አብዛኛው የሚሰራ ሜትር ከ20 ራሱ አይሞላም። 60 በ80 70 በ70 ምናምን አካባቢ ናቸውና ለዛ ነው ያው 12 ሜትርም ስለሆነ መጅሊሱ ሰፋ አድርገን ጌጡም እንዲታይ አድርገን ግራውንድ በጥቁር ተቀብቶ ጽድት ያለ ቴብል የተሰራው። ይኸው እንደምትመለከቱት እነዚህ ደግሞ ልጆች ናቸው ዳር ዳር ላይ የሚቀመጡ። ያኛው የመሃል ቴብል፣ እነዚህ ደግሞ ዳር ዳር ላይ ልጆቹ ማለት ነው። እና የቁርአን አለው። ይሄ ደግሞ ኮርነር ላይ የሚቀመጥ ነው። በሶስት ደረጃ አድርገን የሰራነው ኮርነር ነው። ይኸው እንደምትመለከቱት ይሄንን ሁለት ኮርነር ነው ያለው መጅሊሱ። ይሄንን አንደኛው ነው። እነዚህ ደግሞ ዳር ዳር ላይ የሚቀመጡት ብራንቾኒዎች ሁለት ብቻ ነው ያደረግንለት መብዛትም ስለሌለበት ቦታም ላይ ተደርጎ ነው የተሰራው። ይኸው ሁለተኛ ኮርነሩ ይሄን ይመስላል። እንደነዚህ አይነት አዳዲሶቹ ለማዘዝም ይሁን ለጥያቄም ካላችሁ በ0933 887777 አድርጋችሁ ደውላችሁ በዋትስአፕም ቴሌግራም በሁሉም እንገኛለን። ቲክቶክ ላይም ቤስት አርበን ብላችሁ ከገባችሁ ታገኙናላችሁ። እናመሰግናለን። ለአዳዲስ ምርቶች ሁሌ እንድታገኙን ሰብስክራይብ እያደረጋችሁ ጠብቁን። መልካም ቆይታ